ቲክቶክ ላይ እንደሚታወቀው ከ2 ሚሊዮን በላይ የሆኑ በጣም ጥቂት ቲክቶከሮች ናቸው። ከዛ መካከል አንተ አንዱ ነህ እና 2 ሚሊዮን ቤተሰብ ወይንም ተከታይ ስታፈራ ሶሻል ሚዲያ ላይ ፎሎወር ብቻ ነው የምትሰጠው ወይስ ሌላ ሶሻል ሪስፖንሲቢሊቲ የምትወጣቸው ነገሮች አሉ? ቲክቶክ ላይ አንድ ጊዜ ስለ ቲክቶክ ላይ ገንዘብ መስራት ብቻ አይደለም ያለው፣ በጣም ብዙ መልካምና ጥሩ የሆኑ ሰዎችን የምናገኝበት ፕላትፎርም ነው። በነገራችን ላይ በዚህ መናገር የምፈልገው ከገንዘብ ውጪ መቼስ ሰው ልጅ ከገንዘብ ይበልጣል። በትክክል መልካም የሆኑ ሰዎችን አግኝቼበታለሁ። ቲክቶክ ላይ ፎሎወር ብቻ አይደለም የምሰጠው። ብዙ ልጆች ቲክቶክ ላይ እንዴት ስራ ልጀምር፣ ምን አይነት ቪዲዮ ብለቅ እንዴት ቫይራል ይወጣልኛል፣ ምን አይነት ኮንተንት ልጠቀም፣ እንዴትስ ቲክታክ ላይ ገብቼ ገንዘብ ልስራ የሚሉ ልጆች አሉ። እነሱን ሁሉ ጀስት ያለምንም ማለት እኔ ጀስት የሆነ ሰዓት ላይ ነው ወደዚህኛው ፕላትፎርም የመጣሁት። በዚህ ውስጥ መሄድ የሚፈልጉና ራሳቸውን መቀየር የሚፈልጉ ወጣቶች አሉ። ጀስት እናውቀዋለን ሃው ማች የሆነ ሰዓት ላይ ስራ ለመጀመር ስራ ሳይኖረን ያለን ትግል ተመልሶ ደግሞ ውስጣችን የስራ ረሃብ ኖሮት ስራን መጠማት አውቀዋለሁ። እሱ ፓርት ያንን ፊሊንግ ስለማውቀው ሲጠይቁኝ በቅንነት ነው የምመልሰው እውነት ለመናገር። አንዳንድ ጊዜ ደግሞ ጀስት በዓላትን በመጠቀም የፋሲካ፣ የገና፣ የረመዳን የተለያዩ እንትኖች በዓላቶች በመጡ ቁጥር በጎ አድራጎቶችን እንሰራለን ከራሴ ቲም ጋር ማለት ነው። ገንዘብን ብቻ መሰብሰብ ሳይሆን ኮሚኒቲን ቢልድ ማድረግ፣ ፍቅርን መስጠት፣ ተመልሶ ደግሞ የተቸገሩ ሰዎች የአቅማችንን ያክል ማገዝ፣ ይሄ ሰብአዊነትም ነው ነው። ይሄን ነገርም እናደርጋለን። በትክክል አይቻለሁ። ያ ኤግዛክትሊ። ምናልባት ያው አንተ አግዛቸው አሁን እንደሚታወቀው ኢትዮጵያ ውስጥ ከሌላው የእድሜ ደረጃ በላይ ወጣቶች በጣም ይበዛሉ። አሁን እንደውም የቲክቶክ ተጠቃሚ በጣም ብዙ ነው እና እዛ ያ ወጣት ተጠቃሚ ደግሞ አብዛኛው ያው ፋሚሊክ ነው፣ ቤተሰብ ናቸው። አንተ ጋር ገብተው ያገዝካቸው የምርም ገንዘብ እየሰሩ ያሉ አሉ ወይ የሚለውን ብናወራ። በጣም ብዙ ያለምንም ማጋነን በጣም ብዙ ጊዜ ከላይቭ ጨርሼ ስወጣ መጨረሻ ላይ የሚቀሩ ልጆች ይሄን ቪዲዮ የሚያዩት ከሆነ የሚያስታውሱት ከሆነ አላውቅም፣ ገንዘብ ስሩ ፎሎ ብቻ አሰብስቡላለሁ። ዋው ለምን መሰለህ? አንዳንድ ጊዜያቸውን ረጅም ሰዓት ቁጭ ብለው ፎሎ ለመሰብሰብ የሚያሳልፉ ሰዓት የእውነት ያሳዝነኛል። ማለት ለሌፈለኩት ያሳዝነኛል። ለሌፈለኩት ያንን ሰዓት ግማሹን ሰዓት በራሳቸው አካውንት ላይ ታይሚንግ ኢንቨስት ቢያደርጉ ገንዘብን በደንብ ያገኛሉ። እሱን ሁሌ ሳልናገር አልወጣም። የጀመሩ ልጆች አሉ ያንተን ምክር ሰምተው ምናምን በጣም ብዙ ጀስት አንዳንድ ጊዜ በአካል የሚያገኟቸው ልጆች አሉ። ቪዲዮ አብረን ይሰራል። በዚህ ፕላትፎርም ላይ ነግሬያቸው መንገዱን አሳይቻቸው የጀመሩ ገንዘብ ማምረት ወይ ደግሞ ገንዘብ ማግኘት የጀመሩ የኔ ቤተሰቦች በጣም ብዙ። አይ ቲንክ ትዝ ይለኛል ስልጠናም ስትሰጥ ነበረ ሰምቻለሁ። ስልጠና ስትሰጥ ብዙዎች እንዳስጀመርክ በጣም ይሄ ትልቅ ክብር አለኝ። እንግዲህ ሌላኛው ጥያቄ በኢትዮጵያ ውስጥ በጣም ብዙ ቲክቶከሮች አሉ፣ ቁም ነገርም የሚሰሩ የሚያዝናኑ፣ ፈታ የሚያደርጉ በብዙ ጀነሮች አሉ ቲክቶከሮች እና አሜን በጣም የሚያደንቀውና የሚወደው ቲክቶከር አለ ኢትዮጵያ ውስጥ? ጆን ዳንኤል ወዳጅ እንደሆነ አውቃለሁ። የሆነ ያክል እንግባባለን። ኦኬ እሺ። እስኪ ጆን ዳንኤልን ያልኩበት ምክንያት ፖዚቲቭ ነው። ሰዎችን በዚህ ስራ ውስጥ እንዲገቡ የሆነ ፑሽ ያደርጋል። እኔም የሆነ ሰዓት ላይ ይሄ ፕላትፎርም አስቸግሮኝ አሪፍ የሆኑ ምክሮችን ስለሰጠኝ ተመልሶም ደግሞ ላይቭን በጣም እከታተል ነበር። በጣም ላይቭን እከታተላለሁ እና እዛ ጋር የሚያደርጋቸው ሪአክሽኖች ሰፖርት ያደርጋል። ላይቭ እንደገባ የሆነ ሰው ፒክ ያደርግና የሆነ ያክል የገንዘብ እርዳታ ያደርጋል። ተመልሶ ደግሞ መንገድ ላይ የተለያዩ እርዳታዎችን ሲያደርጋ ያለው እና በዚህ ፕላትፎርም ላይ ደግሞ ገብተው ሰዎች ገንዘብ እንዲጀምሩ ወይ ደግሞ እንደሚቻል እንደዚህ አንዳንድ ኢንተርቪው ላይ ሲቀርብ ያለምንም ስስት ሲናገር ሰምቻለሁና ከቲክቶከሮች የትኛውን ታስቀድማለህ ብትለኝ ጆን ዳንኤልን እሱን ሞር እንትለዋለሁ። በተለይ ኢንተርናሽናል ጌሞችን ሲጫወት ትዝ ይለኛል በጣም ላይክ ታዋቂ የሆኑ አንድ አሌክሰስ ምናምን የሚባል አንድ ታዋቂ ጌመር አለና ከሱ ጋር ኢቨን በ60 አንበሳ ምናምን ሲጫወቱ ምናምን የሆነ ጊዜ አይቼ በጣም አሜዝድ ነው የሆንኩት። የኢትዮጵያንም ስም እስከ ማስጠራት ድረስ ነበርና ያው እንግዲህ አሁን ደግሞ እስኪ
አንድ ሰው አንተ ጋር ሲገባ ላይቭ ላይ በቀን እስከ ስንት ፎሎወር ማግኘት ይችላል? በቀን ለምሳሌ ጊፍተሮች ከሆኑ የሚያገኙት ፎሎወር ከ2000 ያላነሰ ወይ ደግሞ ከ6000 ያልበለጠ ማክሲመም 6000 ፎሎወር በአንድ ቀን ሰጥቼ ስለማቀ። እሺ እዚህ ጋር ግልጽ እናድርገውና ጊፍት ኬት አምጥተው ነው የሚሰጡክ? ማለት ይሄ አሁን ኦብቪየስሊ ብዙዎቻችን አናውቅ። እኔ አሁን ፐርሰናሊ አላውቅም። ቲክቶክ ላይ ግን ብዙ ኢትዮጵያውያኖችም ጊፍት ሲሰጡ ምናምን አይቻለሁ። ላይክ አንተ ላይ ራሱ ወደ 1000 ሰው ምናምን ቁጭ ብሎ ላይቭ ላይ ሲመለከት ጊፍተሮች ጊፍት ሲሰጡ ምናምን አይቻለሁ። እና በምን አይነት መልኩ ነው ለአንተ ጊፍት ሰጥተው ፎሎወር የሚያገኙት? እስኪ ይህንን ግልጽ ንገረኝ። ቲክታክ ላይ ኮይን የሚባል ነገር አለ። ኮይን የሚባል ነገር አለ እና ከአንድ ኮይን እስከ 60-70 ሺህ ኮይኖች አሉና ያንን ኮይን ሰዎች ይገዙታል። አንደኛ ኮይን የሚሸጡ ልጆች አሉ። አሁን እንደው ቲክታክ ላይ በጣም ብዙ ነገሮች እኮ አሪፍ ሆነዋል። መጀመሪያኛ ከመጀመራችን በፊት እኔ ከጀመርኩም በኋላ ትንሽ ስለ ቲክታክ ኮይን አስቸጋሪ ነገሮች ነበሩ። አሁን ላይ በጣም ጎበዝ ታማኝ የሆኑ የቲክታክ ኮይንን የሚሸጡ ልጆች አሉ። ጀስት እነሱ ኮይኑን ይሸጣሉ። ጀስት ሰዎች ደግሞ ያንን ኮይን ወደ አካውንታቸው ይገባል። ከዛ የሚፈልጉትን ጊፍት ላይቭ ላይ ለማንም ሰው መስጠት ይችላሉ። ከዚህ በፊት በክሬዲት ካርድ ነበር የሚገዛው እና እሱ ደግሞ አንዳንዴ ያስቸግራቸዋል፣ ሊሚት ያደርጋል ቲክቶክ። ሶ አሁን ላይ ግን ዊዛውት ኤኒ ሊሚቴሽን ቲክታክ ላይ ኮይን የሚሸጡ ልጆች አሉ። ላይቭ ላይ ኮይን መግዛት የሚፈልጉ ሰዎችም ይጠይቁኛል። ላይቭ ላይ ደግሞ እኔ በጣም ቤስት የሆነው ቲክታክ ኮይንን የሚሸጥ አንድ በዚህ በቲክታክ እንትን ላይ የተዋወቀ አንድ ወንድም አለኝና ጀስት ከሱ ጋር አገናኛቸዋለሁ። እነሱ የፈለጉትን ያህል ኮይን እየገዙ ለየትኛውም ሰው ጊፍት ይሰጡ ነበር። እሺ አንድ ሰው ያንን ጊፍት ገዝቶ አንተ ቤት ውስጥ ገብቶ ጊፍቱን ከሰጠ በኋላ የምር ፎሎወር ያገኛል? ይሄኛውን ግልጽ ብታወራ። ይሄ ምንም ጥርጣሬ የለውም። ለምን መሰለህ? ይሄንን ስራ ዊዝን 2 up to 3 years ሰርቼዋለሁ። ኦኬ ሶ በጣም ብዙ ሰዎችም በዚህ ተደስተው የሄዱ ሰዎችም አውቃለሁ። ከኢትዮጵያ ውጭ ኦኬ ሚኒመም ላይ እንደነገርኩ ከ2000 ፎሎወር በታች አገኙ። በጣም አነሰ ከተባለ እኮ 1000 ፎሎወር ይገኛል። ያው እንግዲህ አሁን ደግሞ እስኪ በቲክቶክ ላይ ፈኒም ገጠመኞች አይጠፉም፣ በጣም አስተማሪ ገጠመኞችም አይጠፉም፣ የሚያሳዝኑ ገጠመኞችም አይጠፉም። ምክንያቱም ከማህበረሰብ ጋር ነው ሞመንትን ሼር እያደረክ ያለውና እስኪ ካስቂኙ ሞመንትን ጀምርና በጣም ያዝናናክን ሞመንት ብትነግረኝ። አንድ ጊዜ አስታውሳለሁ ጠዋትና ማታ በመሰራበት ሰዓት ኦኬ ጠዋትም ማታም በመሰራበት ሰዓት የጠዋቱን ፕሮግራም ጨርሼ እረፍት ትንሽ አድርጌ የማታውን ፕሮግራም 3 ሰዓት ነው የምገባው እና ወደ 7 ሰዓት ሌሊት 8 ሰዓት አካባቢ ነው የምወጣው ከላይቭ። ሶ እንደዚሁ አብሮኝ የሚሰራ ጓደኛ አለኝ። በዛው በቃ ምንም አይነት የሰዓት ልዩነት ብዙ የለንም። ማታ ነው የሚሰራውና ማታም እሱን ገብቷል እኔም ገብቻለሁና እሱ ቀድሞኝ ወጣ። አጋጣሚ ከላይቭ ቀድሞኝ ወጣ እና እኔ በጣም ደክሞኛል ማለት ጠዋት 4 ሰዓት ገብቼ 12 ሰዓት ወጥቼ ማታ 3 ሰዓት ጋፕ ታይም ወንጋ ትንሽ ናት። ሶ ብዙም አላረፍኩም፣ እንቅልፍም አልተኛውም ነበር። ሶ ወደ 8 ሰዓት ተኩል አካባቢ ላይ እንደዚህ ያንቀላፋው ነበር። ላይቭ ላይ ብዙ ሰዎች ነበሩ። ሰዎችን ፎሎ እንዲያገኙ ፒን እያረኳቸው፣ ፒን የሚባል ነገር አለ። ፒን እያረኳቸው ሰዎች ያን ሰው አንድ ሰው ፎሎ እንዲያረጉ እያረኩ ነበርና እንዲህ እንቅልፌን እየተኛው እየባነንኩ ነበርና ቴክስት አደረገልኝ ስልኬ ላይ አረ እንቅልፌን እየተኛ ነው ያለኝ ሞመንት አርሰው በጣም የማስታውሰው ነገር ነው። ያን ያህል ነበር። በጣም ኮሚትመንት በጣም የሚገርም ነው። ባይዚ በጣም ድካም ይኖራል። ረጅም ሰዓት ነው እዛ ላይ ላይቭ ላይ ቁጭ የምትለው። ረጅም ሰዓት ነው። እኔ ራሱ ቁጭ ብዬ ስሰማው ራሴን ያመኛል። ባይዚ ያዙት እዛ ላይ ያዙት ነው። ብዙ የሚቀለዱ ቀልዶች ራሱ አሉ እኔ ቲክቶክ ቪዲዮ ላይ ያዩዋቸውና በጣም ራሴ ያማል። ድግግሞሹ ምኑ ቃላቱም ተመሳሳይ ነው፣ ሀሳቡ ተመሳሳይ ወሬ ነው የምታወራው ረጅም ሰዓት። ግን በየሰከንዱ አዳዲስ ሰዎች ስለሚገቡ እንደ አዲስ ማሳየት እንደ አዲስ ማስረዳት አለብህ። ምናልባት ከኔ እኩል የገባ 3 ሰዓት ላይ ወይ 4 ሰዓት ላይ ከኔ እኩል የገባ እስከ 5 ሰዓት ተመሳሳይ ወሬ ላወራበት እችላለሁ። ለሱ ሳይሆን ዊዝን ሰከንድ ሰው ይቀያየራል፣ አዲስ ሰዎች ይገባል። ያው ለሚቆየው ሰው ነው ድግግሞሽ የሚሆነበት እንጂ ለአዲስ ለገባው እንደ አዲስ ስለሚሰማ አሁንም ስቲል ደጋግመን ተመሳሳይ ወሬ ነው እናወራው። እና ደግሞ አንድ መጀመሪያ አካባቢ ላይ እንደጀመርኩ 8 ሰው ነበር ላይቭ ላይ 8 ሰው ነበርና
ከዛ አንደኛው ደስ የማይል ስድብ ጻፈ። ኮሜንት አይሄድም ስለ በቃ 8 ሰው ነው ያለው። የ8 ሰው ኮሜንት ነው። ለምሳሌ 8ቱም አልጻፉም ሊሆን ይችላል። ቀስ ብሎ ነው የሚሄደውና የሆነ ስድብ ስለሰደበኝ ቁጭ አለ። ስድቡና እኔ ፊት ለፊት ነው የተያየ ነው። ብሎክ እንዴት እንደሚደረግ አላውቅም። ሚዩት እንዴት እንደሚደረግ አላውቅም። ቀን 10 ሰዓት አካባቢ ነበር። ከዛ በቃ ማለት ትንሽ እንትኑ ንግግሩ ስለከበደኝ የመጀመሪያም ስለሆነ ዘግቼው ነው የወጣሁት ላይ። ከዛ በኋላ ከ2 ሰዓት በኋላ ተመልሼ ገባሁ። በቃ መስራት አለብኝ፣ የማንንም እንትን ማዳመጥ የለብኝ ብዬ ነው እንደ አዲስ። በጣም በተለይ አንድ የሚባል አባባል አለ። የሆነ ሐሳብ ስታስብ ሐሳብህን ገና ስታቀርብ አካባቢክ ላይ ላሉ ሰዎች አይቀበሉትም። በተለይ አሪፍ ሐሳብ ከሆነ ከነሱ አመለካከትና አስተሳሰብ ኦድ ከሆነ አይቀበሉትም ይባላልና አንተ ግን አለመቀበላቸውን ሳይሆን አንተ አምነህበት ነገር ይሆን ከሄድክና አንዴ መሬት ስታወርደው ደግሞ ያን ነገር ማጥላላት ይጀምራሉ። አንተን ከዛ ነገር ለማስጣል ይጥራሉ፣ ይሳደባሉ፣ ያንቋሽሹሃል። አንተም ጆሮህን ዘግተክ አሁንም ሌላ እርምጃ ቀጥለ ያን ነገር የስኬት ነገር ላይ ሲጀምር ዝም ይላሉ። ስኬታማ ስትሆን ግን ፎሎወርህ የሚሆኑት እነዛ ናቸው ይባላልና ብዙ ጊዜ መንገድ ላይ እንኳን ያው ብንወድቅ ርቦን ብንቸገር ሊረዱን የማይችሉ ሰዎችን ፈርተን ነው ምን ይሉናል ብለን ነው ብዙ ጊዜ ከህልማችን መሆን ከምንፈልገው ነገር ወደ ኋላ የምንለውና ብዙ ወጣቶችንም እኔ መምከር የምፈልገው ነገ የምትሆኑትን የምታውቁት እናንተው ናችሁ። ነገ ምናልባት ውስጣችሁ የሆነ ነገር ሐሳብ ካለ መሆን የምትፈልጉት ነገር ካለ ሰው ምን ይለኛል ብላችሁ ማቆም የለባችሁም ብዬ አስባለሁ። ምክንያቱም ሰው ብዙ ጊዜ ዲስከሬጅ ለማድረግ ነው የሚቀናው፣ የሰው ተፈጥሮ ነው ይሄ። ግን ያንን ነገር መጨረሻ ላይ ስኬታማ ከሆኑ ሰክሰስ ካደረጉት በኋላ ውጤቱን አይቶ ያ ዲስከሬጅ ያደረጋችሁ ሰዎች ናቸው እናንተን የሚከተሏችሁና እስከ መጨረሻው ድረስ መታገላችሁን አታቁሙ። ነገ መሆን የምትችሉትን የምትፈልጉትን ለህልማችሁ ፋይት ማድረጋችሁን አታቋርጡ። እግዚአብሔር ደግሞ ደስ የሚለው ተስፋ ከማይቆርጥ ሰው ጋር ነው እግዚአብሔር ራሱ እርዳታው ያለውና ከሚጥር ሰው ጋር ነው እርዳታው ያለው። ተቀምጣችሁ ኩልኩል ሆናችሁ የሚመጣ ነገር የለም። ሰው መሆን ለምትፈልጉት ነገር ዋጋ ለመክፈል ዝግጁ ሆኑ፣ ኮሚትድ ሆኑ። ያንን ነው እኔ ማለት የምፈልገው። አሁን ምናልባት ልጠይቅህ የምፈልገው ነገር ምናልባት ጀማሪ ቲክቶከሮች ሊኖሩ ይችላሉ። አውቃለሁ ያው ዴዲኬሽን እና ሃርድ ወርኪንግ ናት ኦንሊ ኦን ቲክቶክ ላይፍን በጣም ወሳኝ ነው። የሰው ልጅ ግድ ቲክቶክ ላይ መጥቶ ብቻ አይደለም በጣም ሃርድ ወርከር ሆኖ የሚሳካለት። ምናልባት ቲክቶክ ያልተፈጠረለት ወይንም ውስጡ የሌለ ፓሽን ሊሆን ይችላል። ቲክቶክ ላይ መጥቶ በጣም ለፍቶም ስኬታማ የማይሆኑ ሰዎች ስላሉ ሌላም ኢንዱስትሪ ላይ ሲሳተፉ ልክ እንደዛው የሚሆኑ ነገር ግን ፓሽናቸው የሆኑ አሉ። ቲክቶክ እንደ ፓሽን ወስደው የምርም መለወጥ የሚፈልጉ ሰዎች አሉና እነሱ ምን ትመክራቸዋለህ? ሁለተኛ ነገር ደግሞ ወደዚህ ቲክቶክ ላይ ሲመጡ እንዴት ገንዘብን በትክክል መስራት ይችላሉ የሚለውን እስኪ መሬት አውርደህልን እንዲረዱት በቀላል አማርኛ ብታስረዳልኝ ደስ ይለኛል። በመጀመሪያ ለመስራት አሪፍ የሆነ ልብ ይኖራቸው። ማለት ይሄ ምንም እንትን የለውም። አሁን ለምሳሌ አንዳንድ ጊዜ ኢንተርቪው ጋር ስንቀርብ የሌለ ነገር የምናወራ ሰዎች ሊኖር እንችላለን እና እሱን ሳይሆን በቃ ሁሉም ወጣት ጋር ያለ ነገር ለመስራት ጥሩ ልብ ይኖረን በየትኛውም ዘርፍ ላይ እና ቀደም እንዳነሳ ነው አሪፍ የሆነ ሞቲቬሽን እና ዲሲፕሊን ይኖረን። አሁን ቲክቶክ ላይ ብቻ ጊዜያችንን ሰጥተን የምንሰራ ከሆነ ቲክቶክ ላይ መክሊታችን ወይ ደግሞ ቲክቶክ ላይ ስኬት ብዙ ካላገኘን ምናልባት ሌላ የስራ ዘርፍ ላይ ስኬታችን ሊሆን ይችላል። ሶ ኤኒታይም የትኛውም ስራ ላይ አሪፍ የሆነ አቅም፣ አሪፍ የሆነ ልብ፣ አሪፍ የሆነ ሞቲቬሽን ይኖረን። የመጀመሪያው ምክሬ ይሄ ነው። ለየትኛውም ወጣት ስራ እንዴት ልስራ ለሚለው በቃ በተሰማራህበት ስራ ላይ ጠንክረ ስራ። ጊዜህን ለአንድ ስራ ላይ ጊዜ ሰጠው። ስራ ሰውን ያስከብራል በሱ ስለማመን። ስራህን ጊዜ ካልሰጠው ደግሞ አያስከብርህም። ኤክስፒሪየንስ ደግሞ አትሆንም። ነካ ነው የሚሆነው። ሶ ቲክቶክ ላይ እኔ አሁን ለምሳሌ መጀመሪያ አካባቢ ላይ ሙሉ በሙሉ ስራዬን ጥዬ አይደለም ወደ ቲክቶክ የገባሁት።
ስራዬን ሰራለሁ። ከስራ ስወጣ ባለኝ ግማሽ ሰዓት ነበር ቲክቶክ ላይ ሰዓቴን የምሰጠው። ሶ ጥሩ የሆነ እይታ ጥሩ የሆነ ነገሮች ሳገኝ ቀስ በቀስ ነው ከዛኛው ላይ ሰዓት እየወሰድኩ ወደዚህኛው የመጣሁት እንጂ በአንድ ጊዜ በቃ ቲክቶክ ላይ ይሳካልኛል ብዬ ዘው ብዬ አልገባሁም። እንደዛም የሞከሩ ልጆች አሉ ነበር አጠገቤ። ጀስት ሳይሆን ቀረና 50-50 ያደረጉት አሁን ላይ። ሶ አሁን ላይ ቲክቶክ ላይ ገንዘብ መስራት ፈልጋለሁ ለሚሉ ለአንዳንድ ወጣቶች አሁን እየሰራችሁት ያለ ስራ ካለ ከሱ ላይ የተረፈውን ሰዓት ለቲክቶክ ስጡት ነው ምለው እንጂ ኑና ቲክቶክ ላይ ግቡ ገንዘብ ታፍሳላችሁ ብዬ ማይሆን መንገድ ላይ መጠቆም አልፈልግም። ጊዜ ይስጡት። ቲክቶክ ጊዜ ይፈልጋል። በጊዜ ሂደት ውስጥ ነው ጥሩ ነገሮችን ማግኘት የሚቻለው። ገንዘብ ማግኘት ይቻላል ወይ ቲክቶክ ላይ? በደንብ ይቻላል። ይሄ ምንም ማይዋሽ ወይ ደግሞ ማይደበቅ ሀቅ ነው። ቱ ቢ ትሩዝ ግን እንዴት አድርገን ነው ገንዘቡን የምንሰራው? ዋናው እሷ ናት። ለምሳሌ አሁን ቲክቶክ ኢትዮጵያ ላይ እንዴት ነው ገንዘብ የሚገኝበት? በቃ አጭር የሆነ መልስ ላይቭ በመግባት ላይቭ ገብተን ምንድነው የምንሰራው የሚለውን ነገር ነው አንድ ሰው ያንን ኮንተንት አዘጋጅቶ መግባት ያለበት። የኔ ኮንተንት ምንድነው? ሰዎችን ፎሎ ማደራረግ። በቃ ሰዎች ፎሎሳቸው እንዲጨምር 1000 ያልገቡ 1000 እንዲገቡ 10000 ያልገቡ እንደዛ በቃ ፎሎ የሚፈልጉትን ቁጥር በተቻለ መጠን መስጠት ነው። ኢንጌጅመንታቸውን ማስፋት። ይሄ የኔ አንዱ ኮንተንት ነው። ለምሳሌ አሁን ቅድም የጠራሁልህ ቲክታከሮች እነ ጆን ዳንኤል እነ ናሆም እነ ጃኒ የተለያዩ ቲክታከሮች በጣም አሪፍ የሆኑ ቲክታከሮች አሉ። ጌመር ናቸው። ጌም በመጫወት ገንዘብ ማግኘት ይቻላል። የሆነ ፖድካስት ላይም አይቻለሁ። ቤት ገዝቻለሁ ነው ቤት ገዝቻለሁ ይቻላል ማለት ነገሮችን ይቻላል። ጌምን መጫወት ይችላሉ። ተመልሶ ደግሞ እንደኔ ፎሎ ማደራረግ ይችላሉ። እሱ ብቻ ሳይሆን ለምሳሌ አንድ ትላልቅ ማሽነሪ የሚሸጡ ባለሀብቶች ቢኖሩ በራሳቸው ቲክቶክ አካውንት ላይቭ ገብተው ማሽነሪያቸውን ወይ ደግሞ የሚሸጡትን ኤኒ ፕሮዳክት ለሰዎች ማሳየት ይችላሉ። ለምሳሌ ቲክቶክ በየትኛውም ዓለም ላይ ነው ያለው። በየትኛውም ዓለም ላይ ካለ የትኛውም ሰው በእጁ ሞባይል እስከያዘ ቲክቶክ ስላለው ጀስት ያንተ ቪዲዮ ይደርሰዋል፣ ያንተ ላይቭ ይደርሰዋል። በዛን ጊዜ አንተ ስሸጥ የነበረውን እቃ የሚፈልገው ከሆነ ያገኘዋል። ያ ማለት እዚህ እንትን አካባቢ ሆነ እዚህ ቦሌ አካባቢ ሆነ መርካቶ ሄደ እቃ የምትገዛበትን እቃ እዚህ ኦንላይን ላይ ሆነ ማማረት ትችላለህ። በትክክል ገንዘብ ማግኛ አንዱ መንገድ። ኢትዮጵያ ውስጥ ቲክቶክ ሾፕ የሚባል ነገር አለ፣ ይሰራል። ምናልባት ቲክቶክ ሾፕ ነገር ኢትዮጵያ ላይ አሉ፣ የሆኑ እንትኖች አሉ፣ ቲክቶክ ላይ አሉ። አይ ቲንክ እነሱ አሁን ከኢትዮጵያ ውጭ ላሉት ሀገር ነው። ኢትዮጵያ ላይ ቲክቶክ ሾፒንግ እስካሁን ድረስ ሞከራ ነው ነበረ። ምንም እንትን አላለም፣ አልሰራልንም። ምናልባት እንደ ኤክስፒሪየንስ እኔ ሰርች አለው ባይዞ ዲጂታል ማርኬተር ነበርኩኝ። ዲጂታል ማርኬቲንግ ለአንዳንድ ድርጅቶች እንሰራ ነበርና አሁንም እንሰራለን ኦብቪየስሊ። ግን ቲክቶክ ላይም ገንዘብ ሰርተናል። በትክክል የአንድን ድርጅት ዲጂታል ፕሬዘንሳቸውን አስፍተናል። ያላቸውን ፕሮዳክት ሊሆን ይችላል፣ ሰርቪስ ሊሆን ይችላል፣ ዲጂታሊ ለብዙ ሰዎች በስልካቸው ፕሬዘንስ ሱቅ እንዲከፍቱ ያው ራሳቸውን እንዲያቀርቡ ራሳቸውን ፕሮሞት እንዲያደርጉ እድልን ፈጥሯል ቲክቶክ። ያ በትክክል ገንዘብ ይሰራል። እኔ በዚህኛው መንገድ ኤክስፒሪየንስ ነኝ በዲጂታል ማርኬቲንጉ በቲክቶክ ፕላትፎርም። ያው ደግሞ ሞር በላይቭ ስትሪሙ ላይ በትክክል በኮይን ሲሰጥ እሱ ወደ ዶላር ተቀይሮ እሱን ደግሞ ዘው በኢትዮጵያ ብር መሸጥ ይችላሉ። በመጨረሻ ብዙ ወጣቶች ቲክቶክ ከመጀመራቸው ባለፈ ምናልባት የሁሉም ቅድም እንዳልከው የሁሉም ወጣቶች መክሊታቸው ቲክቶክ ላይ ሆን ይችላል። ብዙ ነገሮች ሊሆኑ ይችላሉ። ብዙ ወጣቶች መክሊታቸውን ለማወቅ ያዩበትና የሚደነግጡበት ጉዳይ ምናልባት ያ መክሊታቸው ሊሆን ይችላል። ልባቸው የሚነሳሳበት ጉዳይ ከሆነ ያ ነገር መክሊታቸው ሊሆን ይችላል። እና እንዴት መክሊታቸውን መለየት ይችላሉ የሚለውን ብታወራኝ። ኦኬ ለምሳሌ አንድ ስራ ስንሰራው ያን ስራ ደስ እያለ የምንሰራው ከሆነ ወይ ደግሞ ለዛ ስራ ፍቅር ካለ ይብዛ የሚነስብ ጊዜ ይውሰድም በዛ ስራ ላይ ሰክሰስ ታደርጋለህ። እሱም በደንብ አምናለሁ። በቃ ለስራው ያለ ፍቅር። ለምሳሌ አንዳንድ ሰዎች አንዳንድ አባባሎች አሉ። ምንወደውን ስራ እስክንሰራ የማንወደውን ስራ መስራታችን ግድ ነው ይባላል። ለምሳሌ የማንወደው ስራ የሆነ አንድ የስራ ዘርፍ ልጠራ እችላለሁ። በሱ ዙሪያ ላይ የተሰማራ ሰውዬ እሱን ስራ አይፈልገውም። ስራው አይምሮ ላይና ልቡ ላይ የሆነ የሚፈልገው ሌላ ስራ አለ። ግን የግድ ስለሆነ ነው ዛሬ ይሄ የማይወደውን ስራ የሚሰራው። ለዛ ስራ ፍቅር ካለን
የኛ ኢነርጂ ከወጣበት የኛ ገንዘብ ከፈሰሰበት ጊዜያችንን ከሰጠነው ሐሳባችንን ላው ላይ የምናፈስበት ከሆነ ይብዛ የሚነስም የሰዓት ጉዳይና የጊዜ ጉዳይ ነው። ሰክሰስ ማድረግ ይቻላል። ሰዎች እንዴት ነው እኔ አሁን እየሰራ ያለሁት ስራ ላይ ብዙ ደስተኛ አይደለሁም ካሉ እንዴት ሰክሰስ ይሆናል? እንዴት መክሊታቸውስ ሊሆን ይችላል? እንዴትስ ነው ወደ ስኬቱ ዓለም መምጣት የሚችሉት? ለዛ ስራ ፍቅር አለኝ ወይ? እሺ ምን ያህል ጊዜ እየሰጠሁት ነው? ምን ያህል ኢንቨስት እያደረኩ ነው? ኢንቨስትመንት ገንዘብ ብቻ አይደለም፣ ጊዜ፣ እድሜ፣ ሐሳብ፣ ቀንና ሌሊታችን እነሱን ሰዓት ሰተነዋል ወይ? አዎ ሰጥቼዋለሁ፣ ግን ውስጤን ደስተኛ እያደረገ አይደለም የሚል አይነት አይምሮአችን የሚመልስልን ከሆነ ጀስት ሰክሰሱ ያልመጣበት ምክንያት ምንድን ነው? ያጎደለው ነገር አለ? ሞቲቬት ለምሳሌ አንድ ሰው ጀስት ትልቅ ሱፐርማርኬት ከፍታለሁ ቢል ሱፐርማርኬቱን ከፈተ ቢፈልገው ነው ማለት አይምሮ ውስጥ የሚያስበው ነበር እንበለው። ጀስት የሆነ ሰዓት ላይ ደረሰና ሱፐርማርኬቱን ከፈተ። አርፍዶ የሚከፍት ከሆነ ጠዋት በፈለገው ሰዓት የሚሄድ ከሆነ የሚፈልገውን ስራ አግኝቶታል። ግን ለዛ ስራ እንትን ጊዜ ካልሰጠው ወይ ደግሞ የሚፈልገውን ኢንቨስትመንት ካልሰጠው ያ ሰውዬ በዛ ስራ ላይ መክሊቱ ነው ማለት አንችልም። ለምን? ሲጀመር ጊዜ አልሰጠው፣ ግን የሚፈልገውን ስራ አግኝቶታል። እኔ ለአንድ ወጣት የምመክረው ለዛ ስራ ምን ያህል ጊዜ ሰጥተነዋል? ምን ያህል ልባችን አርፏል? ምን ያህል ለዛ ስራ ፍቅር አለን? እኔ አሁን ላይፍ ስገባ በጣም ነው ደስተኛ ማለት በጣም ነው የምወደው። በቃ መግባቱን ብቻ ተው፣ እዛ ጋር የሚገኘው ገንዘብ እሺ፣ መግባቱን ብቻ ያ ፍቅር ካለ ግድ ነው ሰክሰስ ግድ ነው። በቃ ማለት እኔ አምናለሁ እኛ ሰዎች ስንፈጠር እኮ ከነገሮች በላይ ተደርገን የተሰራ። በትክክል ይሄንን በጣም አስረግጬ መናገር ፈልጋለሁ። እኛንን እንድንቆጣጠር የተሰጠን ከፈጣሪ ቀጥሎ ለሰው ልጅ ነው ሁሉ ነገር እድል የተሰጠው ወይ ደግሞ መብት የተሰጠው። ነገሮች እኔን ሳይሆን እኔ የምቆጣጠራቸው። እንደዛ ምናምን ከሆነ ሰክሰስ ግዴታ ፈልጎኝ ይመጣል። እኔ እሱን ለመፈለግ ጉድጓድ አልገባም። እኔ ዲሲፕሊን ካለኝ፣ ለዛ ስራ ፍቅር ካለኝ፣ ለዛ ስራ ቦታ ካለኝ፣ የምሰጣቸው ጊዜዎችና ኢንቨስቶች ግዴታ ፈልጎኝ ይመጣል ሰክሰስ። እኔ መከተል አለበት። ስኬት ለአሜን ምንድን ነው? እቺን ብታወራኝ። እውነት ለመናገር ስኬት መኪናና ቤት መግዛት አይደለም። ኦኬ። የሆነ ሰዓት ላይ እንደዛ አስብ ነበር። ዋው አሪፍ ዲፊኒሽን። ስኬት ለኔ ማለት አንዳንድ ጊዜ የማገልጻቸው እንትኖች አሉ። ስኬት ለኔ አሉ አይደል፣ መድረስ የሚፈልጉ ሰዎች ለሆነ ቦታ ላይ እነሱን መግፋት፣ እነሱን ወደሚፈልጉት ህልም ትንሽ የቻለውን ያክል ፑሽ ማድረግ። አሁን ላይ ስኬት ለኔ እሱ ይሰማኛል። ስኬት መኪና መግዛት፣ ፋብሪካ መስራት፣ ቤት መግዛት ወይ ደግሞ አሪፍ የሚባሉ ቦታዎች ላይ ሄዶ መዝናናት፣ አሪፍ የሚመስሉ ልብሶችን መልበስ ምናምን እሱ ስኬት አይደለም። ምናልባት እንደ ስኬት ሊቆጥሩት የሚችሉ ሰዎች አሉ። በእኔ ዲፊኒሽን ግን ስኬት እሱ አይደለም። ስኬት ለኔ ሰዎችን ወደሚፈልጉት ህልም መግፋት፣ እኔ በመኖሬ ምክንያት የሆነን ሰው ወደሚፈልገው ነገር መግፋት ለኔ ስኬት እሱ ነው። በትክክል እሱ ሰውዬ ጀስት እኔ እሱን ባገዝኩት አቅም እሱ የሆነ ቦታ ላይ ደረሰ ማለት በቃ የሰው ልጅ ከፍታ ያስደስታል። በትክክል እሱ ለኔ ስኬት ነው እውነት ለመናገር። ያው መንፈሳዊም ዓለማዊም ኮንሰፕት ነው። አሁን በመንፈሳዊም ስታየው ትልቁ ስኬት ሌላ ሰዎች ያለህ ቫልዩ ያለ አመለካከት በመጽሐፍ ቅዱስም በዓለማዊም ስታይ እንደና አብርሃም ወስሎ ያስቀመጣት የሆነች ፒራሚድ አለች እና the first human need ሼልተር ሊሆን ይችላል፣ ምግብ፣ ውሃ፣ ከዛ ቤት፣ ሴኩሪቲ ኢሹ፣ ከዛ እያለ የመጨረሻው ግን የሰው ልጅ ዲማንድ ወይንም የሰው ልጅ ኒድ ብሎ ያስቀመጠው ሊቪንግ ፎር አዘርስ ነው፣ ለሌሎች መኖር መቻልን ነውና እዛ ውስጥ ያለውን ሳቲስፋክሽን መኪና ምናልባት ቢኖርክ ያንን ሊያሟላ ይችላል። የመኪና የገዛበት ደስታ ያልቃል። በትክክል ቤት የገዛበት ደስታ ያልቃል። ወይ ደግሞ የሆነ ነገር የገነባበት ደስታ ያልቃል። ለጊዜው ደስ ይላል። እንዴት ደስ አይልም እንዴ? ማለት ለፍተህ የላብህን ያገኘው ደስ ይላል፣ ግን ያልቃል። በትክክል የሚያልቅ ደስታ የሌለው ግን ሰዎችን ወደሚፈልጉ ስኬት መግፋት ግን ማያልቅ ደስታ አለ። ሁሌ ልብና አይምሮ ላይ የሚመላለስ ነው። ነገ እኮ የሆነ የገዛውን መኪና
የተሻለ አፕዴት ሆኖ ይመጣ ይላል። ሁሌም አፕዴት ይፈልጋል ውስጥ ራሱ ሌላ ፍላጎት ነው የሚጨምረው። እሱ ሰክሰስ ሊሆን አይችልም። የሆነ ርክት ብላ አጠብቀው የሆነ ሌላ ነገር ትፈልጋለህ። ያ ቪትስ ቢኖር ፈጣሪ ነው ቪትስ ጠይቀው ቪትስ ቢሰጠክ ለቱክሰን ትጸልያለህ፣ ከቱክሰን ለቪ6 እያልክ ያ ማለት ይሄንን ስናገር ምናልባት በሌላ ትርጉም እንዳይሰጡት እቃን መሰብሰብ በዛ ላይ ደግሞ ጥሎ ነው የምትሄደው። እኔ ይሄ ነገር ሁሌ ማስበው ነገር ነው። የሆነ ነገር ተገዛ እስካለ ድረስ ትጠቀምበታለህ። አንተ ስትሄድ ሌላ ሰው ነው ይዘው የምትሄደው ነገር የለም። እንዳልኩ ሰክሰስ ለሰዎች ማገዝ ከሆነ ግን ሁሌ በሰው ልብ ላይ ትሆናለህ። ወይ ደግሞ አንተ የሆነ ሰዓት ላይ ግዴታ ሁሌ ሰክሰስ የለም። የሆነ ሰዓት ላይ ስትል የሆነ ሰዓት ያገዝካቸው ሰዎች መተው አንተን ሲያግዙ ታገኛለህ። ኤግዛክትሊ አንድ ማረሳውን ኤግዛምፕል ልስጥ፣ ደስ የሚለኝ ልቤን የሚነካው። አንድ ጎዳና ተዳዳሪ ልጅ ውሃ ጠማው። ከዛ እንደዚህ ጥሩ አካባቢ የሚኖሩ ሰዎች አካባቢ ላይ በር አንኳኳና ውሃ ስጡኝ ብሎ ጠየቀ። ከዛ የቤቱ ልጅ ነበረች በሩን የከፈተችውና በጣም አዘነችለትና ገብታ ወተት አመጣችለት። ውሃ ሳይሆን ወተት ነው የሰጠችው። ከጠበቀው በላይ ሆነ። ወተቱን ጠጥቶ አመስግኖ ሄደ። ከዛ ያው እግዚአብሔር መቼ እንደሚያነሳ አታውቅም። ያ ልጅ ትልቅ ቦታ ደረሰ፣ ተማረ፣ ትልቅ ቦታ ደረሰና ይቺ ልጅ በኃይለኛ በሽታ ትታመማለች። ታማ ሆስፒታል ገብታ በጣም ብዙ ገንዘብ ፈሶባታል። ቤተሰቦቿ ያላቸውን ነገር በሙሉ ሽጠው ልጅቷን አሳክመዋል። አልሆነም። ላስት ዋን በቃ ሰዎችን ወደ መለመን ሁሉ ደረሱ እና ትልቅ ሆስፒታል ገብታ ታክማ ሂሳብ ላይ ሲጠየቁ